ጤና ይስጥልኝ። ብዙ ጊዜ ስለ ወሲብ ስናወራ እንዴት በሚለው ላይ እናተኩራለን። ነገር ግን መቼ የሚለው ጥያቄ በሴቶች የፍላጎት ደረጃ እና እርካታ ላይ ከፍተኛ ለውጥ እንደሚያመጣ ያውቁ ነበር? የሴቶች የሆርሞን ውደትና የሰውነት ሰዓት (ኬርቲያዲያን ራይድህም) የወሲብ ፍላጎታቸውን የሚቆጣጠሩ ሚስጥራዊ ቁልፎች ናቸው። ዛሬ በሳይንስ የተረጋገጡትን ምርጥ የወሲብ ጊዜያት በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። 1. የጠዋት ጊዜ ከጠዋቱ 1:00–3:00 ብዙውን ጊዜ ወንዶች በጠዋት ፍላጎታቸው ከፍተኛ ቢሆንም ለሴቶችም ቢሆን ጠዋት ልዩ ጥቅም አለው። ሳይንሱ በጠዋት የሰውነታችን የኦክሲቶሲን መጠን ይጨምራል። ይህ የፍቅር ሆርሞን በመባል የሚታወቀው ንጥረ ነገር በባልና ሚስት መካከል ያለውን ትስስር ያጠናክራል። ጥቅሙ ቀኑን በደስተኛ ስሜት ለመጀመር እና ውጥረትን (ስትሬስ) ለመቀነስ ይረዳል። 2. የወር አበባ ዑደት 14ኛው ቀን (ኦቭዩሌሽን ፌዝ) ይህ ሳይንስ እጅግ የሚስማማበት ትክክለኛ ጊዜ ነው። ሳይንሱ እንቁላል በሚፈጠርበት ኦቭዩሌሽን ወቅት የኤስትሮጅን እና ቴስቶስትሮን ሆርሞኖች በከፍተኛ ደረጃ ይጨምራሉ። ጥቅሙ በዚህ ወቅት የሴቶች የፍላጎት ደረጃ ጣሪያ ይነካል። ስሜትን የመቀበል አቅማቸውም በጣም ከፍተኛ የሚሆንበት ጊዜ ነው። 3. ከስፖርታዊ እንቅስቃሴ በኋላ አካላዊ እንቅስቃሴ ከፍላጎት ጋር ቀጥተኛ ግንኙነት አለው። ሳይንሱ ስፖርት በሚሰሩበት ጊዜ የደም ዝውውር ይጨምራል። በተለይም ወደ ብልት አካባቢ የሚሄደው የደም ፍሰት በመጨመሩ ምክንያት ሰውነት ለንክኪ ዝግጁ ይሆናል። ጥቅሙ ከስፖርት በኋላ የሚለቀቁት ኢንዶርፊኖች በራስ መተማመንን ስለሚጨምሩ ሴቶች የበለጠ ነፃነት ይሰማቸዋል። 4. ከከባድ ቀን በኋላ እንደ ማስታገሻ አንዳንድ የድካም ፍላጎትን ሊቀንስ ቢችልም ለጥሩ እንቅልፍ ግን ወሲብ ቁልፍ ነው። ሳይንሱ ኦርጋዝም ላይ በሚደረስበት ወቅት ሰውነት ፕሮላክቲን የተባለ ሆርሞን ይለቃል። ይህም ጥልቅ እና ሰላማዊ እንቅልፍ እንዲወስደን ያደርጋል። አስፈላጊ ማሳሰቢያ፣ ምንም እንኳን ሳይንሱ እነዚህን ጊዜያት ቢጠቁምም ለሴቶች ከሁሉ በላይ አስፈላጊው ነገር የአእምሮ ዝግጁነት ነው። ሴቶች ስሜታቸው የሚቀሰቀሰው ከአካላዊ ንክኪ ቀድሞ በአእምሮ ሰላምና በባልደረባቸው እንክብካቤ ነው። ስለዚህ ጊዜው ብቻ ሳይሆን ከባቢ አየሩም ወሳኝ ነው። ለማጠቃለል ያህል የሴቶች ተፈጥሯዊ የሆርሞን ለውጥን ተከትሎ የሚመጡትን እነዚህን ጊዜያት መጠቀም ግንኙነታችሁን የበለጠ ጣፋጭ ያደርገዋል። ዋናው ቁልፍ ግን ግልጽ ውይይትና መግባባት ነው። የዛሬው መረጃ ጠቃሚ ሆኖ ካገኘችሁት ላይክ ማድረጋችሁን አትርሱ። እናንተስ የትኛው ሰዓት ለእናንተ ተስማሚ ሆኖ አግኝታችሁታል? በኮሜንት መስጫው ላይ አጋሩን። ለተጨማሪ እንዲህ ያሉ ጠቃሚ ቪዲዮዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ቻው።